ኢየሱስ ስለሞተ ብቻ አይደለም የጸደቀው፣ መሞቱ ብቻ አይደለም ጽድቅ። መሞቱ ይቅድም እያቸዋለሁ የአንድ ሳንቲም ሁለት ገጽታ ናቸው። መሞቱ ጽድቅ ሕይወት መነሻ ሊሆን ይችላል እንጂ ጻድቅነትን አባት የተቀበለው ኢየሱስ ሲነሳ፣ ትንሣኤው የኛ መጽደቅ ማረጋገጫ ነው። ትንሣኤ በቃ መጽደቃችሁን ይኸው ጳውሎስም ሲነግረን እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። ኢየሱስ ከሞት የተነሳበት ሪዝን፣ በትንሣኤ የተነሳበት ሪዝን እኛን በእግዚአብሔር ፊት ጻድቅ አድርጎ ለማቅረብ። ኢየሱስ ሞቱና ትንሣኤው አንድ ናቸው። ሞቱ ምን ያመለክተናል? የእግዚአብሔር ጻድቅነትና የኛ ምልክትነት ያመለክታል። ትንሣኤው እስካላችሁ እናንተን እግዚአብሔር ጻድቅ አድርጌ ተቀብያችኋለሁ አረጋግጫለሁ ብሎ እግዚአብሔር ተቀበለን በትንሣኤው። ስለዚህ በክርስቶስ ትንሣኤ የኛ ጽድቅ ተረጋግጧል። በነገራችን የጻድቅነታችሁ ማረጋገጫ ምንድነው ከተባላችሁ ትንሣኤ ነው።